በጽዋ ጊዜ የሚባል ስርዓት ጽዋ ወይንም ዝክር ዘክረን ከዝክር በኋላ በሙሴው አማካኝነት በሁለት እጁ ጽዋዎችን ይዞ ማነህ ባለ 8 ያስጠመደህ በ18 ማነህ ባለ 2 ያስጠመደህ በ12 እኔ ነኝ የምትል የከሌ ወዳጅ ይላል። ቅዱሱን ጻድቁን ወይንም መልአክ ከሆነም የሚዘክረውን ስም ጠርቶ ማለት ነው። በዚህን ሰዓት እኔ አለሁ ብሎ ይመጣል። ነገር ግን ከቁጥሮች መካከል ተለይተው 18 እና 12 የተጠሩበት ዋነኛ ምስጢሩ ምንድን ነው? ይህንንም በምናይበት ጊዜ 18 የተለየ ቁጥር ሆኖ ሳይሆን ምስጢሩ ነው ልዩ ያደርገው። ማለትም ለሥጋ ወደሙ የተዘጋጀህ የጻድቁን ስም ለመጥራት ብቁ የሆንክ ሥጋ ወደሙን ለመቀበልና 18 ሰዓት ለመጾም የተዘጋጀህ ማነህ ማለት ነው። ሌላኛው 12 የተባለበት ደግሞ በሐዋርያት ትምህርት ጸንተህ በ12ቱ ሐዋርያት ትምህርት ታንጸህ ለሥጋ ወደሙ እየተዘጋጀህ ያለህ ማነህ ማለት ነው። ይህም ብቻ ሳይሆን የዘካሪው ተነስቶ ህብስቱ ባረረ ወይኑ በቀጠነ ይቅር በሉኝ ብሎ ይቅርታ ይጠይቃል፣ ራሱን ዝቅ አድርጎ በማኅበርተኛው ፊት። በዚህን ሰዓት በዛ የተሰበሰበው በሙሉ ይቅር ብለናል ይላል። ይህንን ሲል ወይኑ ምንም ችግር ሳይኖርበት ዳቦም ምንም ሳያር ሊሆን ይችላል። ትውፊት ስለሆነ ወይንም የግድ መባል ስላለበት ነው። ይህም ማለት እኔ ይህን ነገር ለማዘጋጀት ብቁ ሁኜ ሳይሆን ውስጤን ንጹሕ ሁኖ ሳይሆን እግዚአብሔር ባወቀ ለሥጋ ወደሙን ተቀብሎ ነው ይህን ነገር የሚዘክረው። ለዚህ በቅቼ ሳይሆን እግዚአብሔር ይቅር እንዲለኝ እናንተ ይቅር በሉኝ ማለት። እዚህ ሥጋ ወደሙን ስንቀበልም ሆነ ጽዋ በምንዘክርበት ጊዜ ይቅርታ አውርደን መሆን እንዳለበት በዚህ መካከል እያስተማሩን ነው ማለት ነው። ስለዚህ ይህን አውቀን ለሌሎችም ልናስተምርና ልናጋራ ይገባል። ውድ ኦርቶዶክሳውያን ይህንን ቪዲዮ የምትመለከቱ ጽዋ ጠጥታችሁ ዝክር ዘክራችሁ ይህንን ስርዓት ፈጽማችሁ ወይም ማስፈጽማችሁ የምታውቁ ሙሉውን ምን እንደሚባል ኮሜንት ላይ ጻፉልን።